ሁላችሁ ፍርኖ ዱቄት አለኝ። ይሄ በቆሎ ዱቄት እየተጠቀም ያለሁኝ ዋይት ኦሪጂናል ተጠቀም ያለሁኝ። ሰላም እንዴት ናችሁ? ሰላማዊት ነኝ። እዚህ ጋር ቸኮሌት አለኝ፣ እንቁላል አለኝ፣ ቅቤ አለ፣ ዘይት አለ። እዚህ ጋር ደግሞ ሰሊጥ አለ። ሁላችሁ ነጩ እዚህ ጋር ነው ጋይስ። እዚህ ጋር አሁን ዳቦ ልሰራ ነው። ሊጦቹን እንደዚህ አርጌ ለብቻ ለብቻ አርጌዋለሁ። ከትልቁ ቆራርጬ ነው ያውላችሁ። እንግዲህ ሊጡን ቆራርጬዋለሁ፣ ዳምጬዋለሁ። ዲዛይን እያወጣሁለት ነው እያንዳንዷን ሊጥ። ያው ሁላችሁ ቸኮሌት ቀብቼዋለሁ። ይሄንን ሁሉንም በተለያየ መንገድ ነው የምሰራው። አሁን እንደዚህ ቸኮሌት የተቀባውን ቅርጽ ሁላችሁ ቸኮሌት ቀብቼዋለሁ። እንደዚህ ሰንጥቄዋለሁ። በቢላ ነው የሰነጠኩት። አሁን እንደዚህ ሮሊንግ አረጋለሁ። ሁሉንም በተለያየ መንገድ ቅርጽ ነው እየሰራሁ። ሁላችሁ ስትተቀሙት እንደዚህ ነው የምሰነጥቀው። ይደረጋል። ከዛ ሁላችሁ በተለያየ ቅርጽ የሰራሁትን አሁን እንደዚህ አድርጌዋለሁ። አሁን እዚህ ላይ ምንድነው የማደርገው? እንቁላሉን ነው የምቀባው። ቀደም ያሳየኋችሁ ደግሞ እዩት። አሁን ይሄ ፋይናላይዝ እንግዲህ ኦቨን ውስጥ የምከተው ነው በተለያየ ዲዛይን እኔም ያውላችሁ። አሁን ደግሞ እንደዚህ ቆራርጫለሁ። ደግሞ ሌላ ዲዛይን ልሰራ ነው እንግዲህ። ይሄን ቅቤና ዘይት እያደረኩ ነው ቅድም ያውላችሁ። እንደዚህ ዳምጬዋለሁ። እነዚህ አራት አሁን እነዚህን አራቱን እዚህ ላይ ቅቤ እየቀባሁኝ ወይም ዘይትም ሁላቸውን ዘይቱን ቅቤውን ቀብቻለሁ። አንድ ላይ ያረኩት ነው አራቱን የዳመጥኩት። ሁላችሁ ማረጋውን እንዴት እንደተቀለልኩት እዩት። መጋገሪያው ላይ ሊሆን ነው። በተለያየ መንገድ ሲጋገር ሲወጣ ዲዛይኑ አብሮ ይወጣል። ይኸውላችሁ የቀረውን ደግሞ እንደዚህ አድርጌዋለሁ። ይሄ አሁን መቀነት ያለው ነው። እነዚህም በተለያየ መንገድ የተሰሩ ናቸው። እኔን ደስ ባለኝ እኔም በተመቸኝ ነው። እርግጥ ይኸውላችሁ ምን እንደሚመስል ይሄ ባለመቀነቱ ነው። እንግዲህ እዩት። ሁለት አይነት ነገር ነው ያደረኩት። ይሄኛው እንደዚህ ፍላወር ነው። ይኸውላችሁ